ጌታ አምላኬ እንዴት እገረማለሁ የእጆችህን ፍጥረት ሳስብ ሳለሁ። እኔ ካንተ ጋር እሄዳለሁ አሳርፍህም አለሁ። እኔ መልካምነትን ሁሉ በፊትህ አሳልፋለሁ። እነሆ ስፍራ በእኔ ዘንድ አለ፣ በዓለቱም ላይ ትቆማለህ። ክብሬም ባለፈ ጊዜ በሰንጣቃው ዓለት አኖርሃለሁ። እስካልፍ ድረስ እጄን በላይህ እጋርዳለሁ። ዘጸአት 33 ከ14 እስከ 22። ይህ ጥቅስ ዶክተር ሙላቱ ባፋ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ዋና ጸሐፊ ሆነው እንዲያገለግሉ በቤተ ክርስቲያኒቱ ጠቅላላ ጉባኤ ከተመረጡ በኋላ እግዚአብሔር በከባዱ የአገልግሎትና የሥራ ኃላፊነት ሂደት ውስጥ አብሯቸው እንደሚሆን ለማረጋገጥ የሰጣቸው የምሪት ቃል ነበር። ዶክተር ሙላቱ ባፋ የእግዚአብሔር ፈቃድ ሆኖ አስቀድሞ በነበረው የወንጌል አማኞች አንድነት ማኅበርና የኢትዮጵያ ቃለ ሕይወት ቤተ ክርስቲያን መዋቅራዊ አንድነቷና ሁለንተና አገልግሎት በመስጠት የጎለበተ ጥንካሬዋ እውን እንዲሆን የላቀ አስተዋጽኦ እንዲያበረክቱ ከመመረጣቸው በፊት የነበራቸው የሕይወት ጉዞ ይህን ይመስል ነበር። ሙላቱ በቀድሞ አጠራር በከምባታና ሀዲያ አውራጃ ቃጫ ቀበሌ በ1921 ዓመተ ምህረት ተወለዱ። ከአቶ ባፋ ሰላሙና ከወይዘሮ ኤጃሜ የተወለዱት እኚህ ታላቅ ሰው ዛሬ ወደሚዘከርላቸው ማንነት ከመምጣታቸው በፊት በ11 ዓመታቸው ነበር ፊደል ቆጥረው በአካባቢያቸው የሌሎች የፊደል አስቆጣሪ በመሆን ለሌሎች መልካም የማድረግን ሥራ ብለው የጀመሩት። ሆኖም በእርሳቸው ሕይወት ሊሠራ አስቀድሞ የመረጣቸው አምላካቸው ፈቃዱ ሆኖ ዶክተር ቶምሶን የሚባሉ የአገራችን ባለውለታ የሆኑ ሰው ተዋወቋቸው። እኚህ ታላቅ ሰው ሙላቱ ወደ ጅማ ሄደው የመጀመሪያ ደረጃ ትምህርት እንዲማሩ ረዷቸው። ከዚያም ወደ አዲስ አበባ በማምራት በዘመኑ ለአገሪቱ እንደ ብርቅ በሚታዩት በዳግማዊ ምኒልክና በተፈሪ መኮንን ሁለተኛ ደረጃ ትምህርት ቤቶች በመማር የሁለተኛ ደረጃ ትምህርታቸውን አጠናቀቁ። ከትምህርት በኋላም ሙላቱ በቀድሞ አጠራር አውራ ጎዳና በሚባለው መስሪያ ቤት ሲሰሩ ከቆዩ በኋላ እግዚአብሔር የሕይወታቸውን አቅጣጫ ፍሰት በወይ እየቀደዱ እንዲዘዋወሩ ባዘጋጀላቸው ዶክተር ቶምሶን ጠያቂነት ወደ ኩየራ የሥጋ ደዌ ሆስፒታል አመሩ። በዚያም የሆስፒታሉ ረዳት አስተዳዳሪ እስከ መሆን ሁሉ ደርሰው ዘርፈ ብዙ አገልግሎት ሰጡ። ከጥቂት ጊዜ ቆይታ በኋላም እንደገና በዶክተር ቶምሶን እገዛ ወደ አሜሪካን ሄደው ካይሮፕራክቲክ በተሰኘ የጥናት ዘርፍ የሕክምና ዶክተርነት ዲግሪ ትምህርታቸውን ተከታትለው ወደ አገራቸው ተመልሰዋል። ዶክተር ሙላቱ በዚህ የትምህርት ዘርፍ አገሪቱ ካፈራቻቸው በጣት የሚቆጠሩ ባለሙያዎች አንዱና ፋና ወጊው ነበሩ። ዶክተር ሙላቱ ወደ አገራቸው ከተመለሱ በኋላም በቀድሞ ልዕልት ፀሐይ ሆስፒታል በሕክምና ሙያና በአስተዳዳሪነት አገራቸውን ማገልገላቸውን ቀጠሉ። ብዙም ሳይቆዩም አስቀድሞ በሰሩበት የኩየራ ሥጋ ደዌ ሆስፒታል እንዲያገለግሉ ስለተፈለጉ ወደዚያው አምርተው ከሕክምና ሙያ እስከተሰናበቱበት ጊዜ ድረስ በዚያው ሲያገለግሉ ቆይተዋል። ዶክተር ሙላቱ በሻሸመኔ ነዋሪ በነበሩበት ጊዜም እግዚአብሔር የሕይወታቸውን አቅጣጫ ወደ ራሱ የከበረ ዓላማ ጠመዘዘው። አስቀድመው በሻሸመኔ አካባቢ ሆነው የወንጌል አገልግሎት እንዲሰፋና ሰዎች ሥጋዊ ፈውስ ብቻ ሳይሆን መንፈሳዊ ፈውስን አግኝተው የዘላለም ሕይወት ወራሽ እንዲሆኑ መትጋት ጀመሩ። የወንጌል አማኞች አንድነት ማኅበርም በአገር አቀፍ ደረጃ እንዲመሠረት የላቀ አገልግሎት አበረከቱ። የማኅበሩ ሊቀመንበር በመሆንም አገለገሉ። አብዮቱ ከፈነዳ በኋላም ሻሸመኔን በመልቀቅ ወደ አዲስ አበባ መጥተው ኤስአይኤም ውስጥ በልማቱ ዘርፍ ረዳት የልማትና የእርዳታ ኃላፊ በመሆን ሰርተዋል። ከዚህ አገልግሎታቸው የተነሳም የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ዋና ጽሕፈት ቤት ምስረታ በ1967 ዓመተ ምህረት ሲካሄድ የመሪነት አስተዋጽኦ እንዲያደርጉ ዕድል አገኙ። ይኸው የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ዋና ጽሕፈት ቤትን የመሠረተ ጉባኤም ቤተ ክርስቲያኒቱ ጠንካራ አገር አቀፋዊ አንድነት እንዲኖራት የታለመላትን ተልእኮ እንድትመታም በሊቀመንበርነት እንዲመሩ ዶክተር ሙላቱ ባፋን የመጀመሪያው ሊቀመንበር አድርጎ ሰየመ። ዶክተር ሙላቱ ቤተ ክርስቲያን የሰጠቻቸውን አደራና አዲስ ወንበር ተረክበው
ከዋና ጸሐፊው አቶ ተክሌ ወልደ ጊዮርጊስና ከሌሎች በርካታ የሥራ አስፈጻሚ ኮሚቴ አባላት ጋር በመሆን በአጭር ጊዜ ውስጥ ቃለ ሕይወት አገር አቀፋዊ መዋቅር ያላት አንዲት ትልቅ ቤተ እምነት እንድትሆን ማድረግ ቻሉ። በተለይም መንፈሳዊነትን ሊያጠፋ ተነስቶ የነበረው አብዮታዊ መንግሥት ቤተ ክርስቲያንን እንዲያጠፋና በገጠሪቱ ኢትዮጵያ የተንሰራፋችው ቤተ ክርስቲያን በአገሪቱ መናገሻ ከተማ ዕውቅና ኑሯት ሕልውናዋ ተረጋግጦ እንድትኖር ለማድረግ እግዚአብሔር ረዳቸው። የቃለ ሕይወት ቤተ ክርስቲያን ዋና ጽሕፈት ቤት ለ10 ዓመታት ያህል ቆይቶ በ1977 ዓ.ም ሁለንተናዊ አገልግሎት ወደሚሰጥ የተጠናከረ ድርጅታዊ መዋቅር ያለው ተቋምነት ሲቀየርም የልማት ሥራ ልምድ ያለው መንፈሳዊ ቤተ ክርስቲያን መሪ ሲፈለግ አሁንም የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የመረጠችው ዶክተር ሙላቱ ባፋን ነበር። እኚህ በልማት ሥራ አገራቸውን በማገልገል በርካታ ውጤቶችን ያስመዘግቡ ጎልማሳ በቃለ ሕይወት ቤተ ክርስቲያን በኩል በሚሊዮን የሚቆጠሩ ዜጎችን ከድህነት ለማላቀቅና የኑሮ ሁኔታቸውን ለመቀየር የተጀመረውን እንቅስቃሴ ሊመሩ ወደ ዋና ጽሕፈት ቤት መጡ። ለ12 ዓመታት ያህልም በዋና ጽሕፈት ቤት ቤተ ክርስቲያንን አገለገሉ። በእነዚህ 12 ዓመታትም ቃለ ሕይወት ከአንድ አነስተኛ ግቢ እና ቢሮ ወደ ግዙፍ ባለ 3 ፎቅ ሕንፃ ባለቤትነት ተቀየረች። ዋና ጽሕፈት ቤቱም በአንድ ግቢ ከመወሰን ወጥቶ የራሱ የሆኑ የበርካታ የልማትና የመንፈሳዊ አገልግሎት ሥራዎች የሚካሄዱባቸው ግቢዎች ባለቤት ሆነ። ከዚህ አልፎም እንደ ኩሪፍቱ ማዕከል ያሉ ዛሬ የቤተ ክርስቲያኒቱ ታላቅ ሀብት ተደርገው የሚታዩ ማዕከላትን ቃለ ሕይወት አፈራች። በጣት የሚቆጠሩ የነበሩት የዋና ጽሕፈት ቤቱ ሠራተኞችም ወደ መቶዎች አደጉ። አንድ ጥሩ መኪና እንኳን ያልነበረው ጽሕፈት ቤት የበርካታ የከተማና የመስክ መኪኖችን አፈራ። ከሁሉም በላይ ቃለ ሕይወት በአገሪቱ ውስጥ ተሰሚነት ያላት በብዙ ሚሊዮኖች ሕይወት ላይ ለውጥ ማምጣት የቻለች የኢትዮጵያ የለውጥ ታሪክ አካል የሆነች ታላቅ ቤተ እምነት መሆን ቻለች። በ1989 ዓ.ም ዶክተር ሙላት የተሰጣቸውን የአገልግሎትና የመሪነት ወንበር በታማኝነት ለተተኪያቸው ሥራውን አስረከቡ። ዶክተር ሙላቱ በሕይወት ዘመናቸው ገና በወጣትነታቸው ከወይዘሮ ዓለሜ ጋር ተጋብተው የተዋጣለት ክርስቲያናዊ ትዳር የመሩ ሲሆን ይህን ትዳራቸውንም በሕይወት ዘመናቸው ከመጡ ስኬቶች በግንባር ቀደምነት ያነሱታል። ዶክተር ሙላቱና ወይዘሮ ዓለሜ በነበራቸው የ6 10 ዓመታት ያህል የትዳር ቆይታ 7 ልጆችን ወልደው ማሳደግና ለወግ ማዕረግ ማብቃት የቻሉ ሲሆን የወለዷቸው 2 ወንዶችም ሆነ 5 ሴቶች የየራሳቸውን ትዳር መስርተው የ11 የልጅ ልጆች ወላጆች አድርገዋቸዋል። ከነዚህ የልጅ ልጆቻቸው አልፎም አንድ የልጅ ልጅ ልጅ ለማየት በመታደላቸው 4 ትውልድን ለመቁጠርና የቅድመ አያትነት ወግን ለማየት በቅተዋል። ዶክተር ሙላቱ በኢትዮጵያ ቃለ ሕይወት ቤተ ክርስቲያን ዋና ጽሕፈት ቤት የነበራቸውን አገልግሎት ቆይታ አጠናቀው ሲሰናበቱ ለቀረበላቸው ጥያቄ ሲመልሱ በሕይወታቸው የሚደሰቱባቸውን 3 ነገሮች ጠቅሰው ነበር። አንደኛ፣ እርሳቸው በበርካታ አገልግሎት ውስጥ ተጠምደው ሲባክኑ ትዳራቸውን ቀጥ አድርገው የሚመሩ ልባምና መልካም ሴት የሆኑትን ወይዘሮ ዓለሜን ከጎናቸው ማግኘታቸው። ሁለተኛ፣ የኛ የጸሎት ሴት ጸሎትና ምክር ከእያንዳንዱ የእርሳቸው ውሳኔ ጀርባ መኖሩ። ሦስተኛ፣ የ7 ልጆች ወላጅ መሆናቸውና እነዚህ ልጆቻቸውን በአጠቃላይ ጌታን የሚያውቁና የሚወዱ መሆናቸው እንደሚያስደስታቸው ተናግረዋል። ታማኝነት ካለ ስራው የእግዚአብሔር ነው። እግዚአብሔር እየሰራ እኛ አይተናል። ታማኝነቱን አይተናል፣ ለኛም ለልጆቻችንም። ልጃቸው አክሊሉ ሙላትም እንዲህ ሲል ገጥሞላቸዋል። ቃጫ የሚባል አገር በትንሽ ከተማ ሙላት የሚሉት ወጣት እንዲህ ሲል ተሰማ። እኔ መች ፈለግሁ ትልቅ መስተንግዶ፣ ተራራን መሻገር መሄድ ባህር ማዶ፣ ማስጎብኘት ካሻችሁ ውሰዱኝ ዱራሜ፣ ሌላ አገር ይቅርብኝ እዚያ ናት ዓለሜ። እርሷንም መከሯት ይቅር ማመንታቱ፣ የፍቅርሽ ፍጻሜ ሊሆን ነው ሙላቱ። ሴቶቹ በሱፍ ክር ሹራብ ይሰራሉ፣ ልጃገረዶቹ ዳንቴል ይጠልፋሉ፣ ሌሎቹ በሸማ ጥጥን ይፈትላሉ። የእሷ ሙያ ልዩም ይወራ በይፋ፣ ወንድ አወጣች አሉ በቃጫ ጠለፋ። የጋብቻቸው ስር የፍቅር ቃል ኪዳን፣ በልጅ ይስተካከል ይለካ በሚዛን። በሴት ቢጀምርም በረከቱ ሁሉ፣ የቤተሰብ ሙላት ወንድ ነው አክሊሉ። ከሀ እስከ ፐ ያሉት ፊደላት በሙሉ እኩል ሲያምራቸው መዋብ መኳኳሉ፣
በጣም ያላግባብ ነው እንዲህ ማድላታችሁ። ለሐና ለምን ነው ውበት ማብዛታችሁ? እግዚአብሔር ታላቅ ነው እጅግ አስገራሚ፣ የቤተሰብን መዋቅር በጥበብ ቀማሚ፣ ጣዕም ሳያሳንስ ሽቱ ሳያበዛ ሁሉን አስተካክሎ ሰጣችሁ መዓዛ። ንግሥት ናት ይሏታል በታሪክ ታዋቂ፣ ልዕልናን ምታሳይ እጅግ አስደናቂ፣ ጠንካራ ታታሪ አለኝታ ናት እርሷ፣ እኛንም አስመካ አዜብ ማዕረጓ። የእግዚአብሔርን ስጦታ ሲያስቡ ሲያጤኑ በታላቅ መገለጥ ይህንን ወሰኑ። ገና በረከቱን በሙሉ አላየንም፣ የልጅ መውለድ ነገር በፍጹም አያክትም። ባይሆን በረከቱን ደግመን እኔና ማጠቃለያችን ይሁን በምስጋና። በመጨረሻም ዶክተር ሙላቱ ከቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት ሲሰናበቱ ለዓመታት በቤተክርስቲያኒቱ ልዩ ልዩ ጉዳዮች ላይ አማካሪና አንጋፋ አባት በመሆን ኖረዋል። በቀሪ ሕይወት ዘመናቸውም እግዚአብሔር የሰጣቸውን ልጆችና ሌሎች በእርሳቸው ስር ያሉ ወገኖቻቸውን በመምከር በመደገፍ በእምነትና በዓላማ ጽናት የሕይወት ዘመናቸውን አጠናቀዋል። ዶክተር ሙላቱ ላለፉት ጥቂት ዓመታት ከዕድሜ መግፋት ጋር በተያያዘ በሚመጡ የአንዳንድ የጤና መታወኮች ሲሰቃዩ የነበረ ሲሆን በዚህም ሁሉ ውስጥ አምላካቸውን ከማመስገን ሳይቦዝኑ ኖረዋል። ዶክተር ሙላቱ ባፋ በዕድሜ ዘመናቸው ከወጣትነታቸው ጀምሮ ስለ ወንጌል መከራና ስደትን፣ እስርን በመቀበል በታማኝነት ያገለገሉ ሲሆን በአጥቢያ ቤተ ክርስቲያን ውስጥም በኩየራ ቃለ ሕይወት፣ በጌጃ ቃለ ሕይወት፣ በመካኒሳ ቃለ ሕይወት ቤተ ክርስቲያን አመራር ውስጥ በሽምግልናና በሌሎችም የአገልግሎት ዘርፎች በመሳተፍ ከፍተኛ አስተዋጽኦ አበርክተዋል። በተጨማሪም በክርስቲያን በጎ አድራጎት ድርጅት የቦርድ ሰብሳቢ በመሆን የሌሎችም የበርካታ መንፈሳዊና ዓለም አቀፋዊ አገልግሎቶች ላይ ተሳታፊ በመሆን አገልግለዋል። ዶክተር ሙላቱ ከ19 ዓመታት በፊት እንደተናገሩትም ዛሬም በሕይወት ያሉት ልጆቻቸው በሙሉ ጌታን ያምናሉ፣ ይከተላሉ። ወይዘሮ ዓለሜም እስካሁን ድረስ በጸሎት ትጋታቸውና በመልካም እናታዊ ምክራቸው ታውቀው እየኖሩ አሉ። ዶክተር ሙላቱ እስከ ዕድሜያቸው ፍጻሜ ድረስ ከቃለ ሕይወት ለሚጠይቁት ትብብር ሁሉ ምላሻቸው የቀና የነበረ ሲሆን የመጨረሻ ድጋፋቸውንም ለኩሪፍቱ ማዕከልና ለቃለ ሕይወት ዩኒቨርሲቲ ግንባታ በተሠራው ጥናታዊ ፊልም ላይ ተሳታፊ በመሆን አደራቸውን ለተተኪው የቃለ ሕይወት ቤተ ክርስቲያን ተረካቢ ትውልድ በማስተላለፍ ተወጥተዋል። በዚህ ጊዜም ለቃለ ሕይወት ቤተ ክርስቲያን አገልጋዮችና መሪዎች በጠቅላላ እንዲህ ብለው ነበር። ወገኖቼ እግዚአብሔር ይባርካችሁ። ይህንን ለማድረግ የምታቅዱ ሁሉ እግዚአብሔር ይባርካችሁ። የእግዚአብሔር በረከት በዚህ ቦታ ይፍሰስ። በእናንተ አማካይነት ይፍሰስ። በልጆቻችሁ አማካይነት ይፍሰስ። እግዚአብሔር ጉልበትን እስጣችሁ፣ የሐሳብ አንድነትን እስጣችሁ፣ ፍቅርን እስጣችሁ። እግዚአብሔር ምሕረትን ያብዛላችሁ። እግዚአብሔር በዚህ ቦታ ምክንያት ቃለ ሕይወት እንድትባረክ ያደርግ። አሜን። በየዘመናቱ የራሱን ሰዎች እያዘጋጀ እየተጠቀመ መልካም ሥራውን ለሚፈጽም አምላካችን እግዚአብሔር ክብር ሁሉ ይሁን። ፍጥረት ሳስብ ሳለው ነጎድጓድን ስሰማ ሳይከዋክብትን በሕዋ ውስጥ ታየኝ ያንተ ሥልጣን